አሁን በ97 ያ እንደዛ ሆኖ ታሰረ ተብሎ እንደዛ የተሆነለት ሰው ዛሬ በዛ መንደር ሲያልፉ ምን እንደሚፈጠር አላ ያን ጊዜም ልክ አይደለም ሰምታችሁ በደንብ ስሙኝ ያን ጊዜም ልክ አይደለም አሁንም ልክ አይደለም ሰውን ስትደግፉ እንደ ሚካኤል እንደ ገብርኤል አይደገፍም ወልደ ሚካኤልና ሚካኤል ሊምታቱባችሁ አይገባል እኔ ልቤን ብርግድ አድርጌ የምከፍተው ለድንግል ማርያም እንጂ ለገብረ ማርያም አይደለም ለገብረ ማርያም ገርበብ ነው ማረግለት ምን ወጣይ ከነምናምኑ ልቤ ውስጥ እንዲገባ አልፈቅድለትም ስለዚህ አንድን መጽሐፍ ስታነቡ የፖለቲካ ሊሆን ይችላል የታሪክ ሊሆን ይችላል አንዳንድ ወጣት እኮ አንድ ሰሞን ትዝ ይላችኋል ከዚህ በፊት ሌላ ሚዲያ ላይ አንስቼዋለሁ ክብር 15 ደቂቃ ሞላን 15 ደቂቃ ነው ያለች በጣም የተንዛዛ ሰዓት ነው ለነገር 15 ደቂቃ እና አንድ ሰሞን ትዝ ይላችሁ የኦሾ መጽሐፍ ትዝ ይላችኋል አንድ ሰሞን ወጣቱ ሁሉ እሱን እያነበበ ጺሙን እያንጀረገገ ልብሱን እያጎሰቆለ እየቆሸሸ እየሸተተ እየከረፋ መሄድ ጀምሮ ነው ብድገማቸው አሁን ኦሾን ለማንበብ እኔ ዝም ብድግ ብሎ ኦሾን የሚያነበሱ ምን እንደሚሰጣቃለ ጧት ማለዳ ተነስቶ ደረቅ ጠጅ በባዶ የሚጠጣ ሰው የሚመስለው ሳይብ መጠጣት ኃጢያት ነው በጥቅሉ ግን ቢያንስ ግን ኃጢያትነቱ እንኳን ቢቀር በሽታ እንዳያመጣ በልቶ መጠጣት አለበት አይደለ ስለዚህ ብድግ ብሎ ኦሾ አይነበብም ወደ ኦሾ ለመድረሻ መጎዝጎዝ አለበት አንድ ሰው ስለዚህ እኔ መጽሔት ስታነቡ አክቲቪስትም ስትደግፉ ምንም ስትደግፉ ብርግድ አድርጋችሁ ልባችሁን አትክፈቱ እኔ አልከፍትም ምን ወጣይ ብዬ ነው የምከፍተው ገርበብ አድርጌ ነው የምከፍተው ሲወጣ ይወጣል መልሼ ዘጋለሁ ሌላ እውነቴን ነው የምላችሁ አንዳንድ ምንጓያቸው ሰዎች አሉ ጫፍና ጫፍ የሆኑ ሰው እንድል የሆነው እንዳጋጣሚ ጫፍና ጫፍ የሆኑ ሰዎች ማከል ግባባለሁኝ እኔ እና ሁሉም ሲያወሩልኝ አንዱ ይመጣና ስለሆነ ሰውዬ እኔ በእውነት እኛ ጋር የበላ የጠጣ የለበሰ እንደኛ የሚንቀሳቀስ ሳይሆን ክንፍ ያወጣ መልአክ አድርጎ ይስላችሁ ያንኑ ሰውዬ ደግሞ ሌላ ሰው ደውሎ ቀንዳውቶ ሰይጣን ሆኖ በቃ የገሃነም ዘበኛ አድርጎ ይስልላቸዋል እኔ ግን ሁለቱንም አልቀበልም ሰውየው መልአክን ክንፍ ያወጣ መልአክም አይደለም ቀንዳም ሰይጣንም አይደለም እንደናንተ መንደር የሚኖር ሰው ነው ሰው ማለት ደግሞ የሚያለማ የሚያጠፋ የሚክብ የሚንድ የሚያነድ የሚያበርድ ነው ስለዚህ ምሁሩ የጻፉት ምንድነው ባጭር ቋንቋ በጥንት ግሪኮች ፈላስፎቹ በከተማው የተንሰራፈው ዋልጌነት ቸለልተኝነት ለጊዜያዊ ጉዳዮች ትኩረት መስጠት ቋሚ ነገሮችን መርሳት ቋሚ ጉዳዮችን መርሳት የህዝቡ መዘናጋት አሳዘናቸውና ይሄን ቅድም የነገርኳችሁ የወተር ዳይመንድ ፓራዶክስ ፍልስፍና የሚለውን ሐሳብ አመነጩ እንግዲህ የዛሬ 2000 3000 ዓመት ሊሆን ይችላል ፍልስፍና ምንድነው ጽንሰ ሐሳቡ ወተር መቼም ታውቁታላችሁ አይደል ማይ ነው ወይም ውሃ ነው አይደል ሌላም ቋንቋ አለው ማለት ነው ውሃ ማለት ነው አይደለም ለእናንተ የመተርጎም አይጠበቅ ዳይመንድ ደግሞ ምን አልማዝ ነው አይደለም አልማዝ በጣም ውድ ነው ውሃ በጣም ርካሽ ነው በጣም አስፈላጊው ግን ማን ነው በጣም አስፈላጊው ማን ነው ስለዚህ ፈላስፎቹ የግሪክ ፈላስፎች ሊሉ የፈለጉት ምንድነው ህዝባችን ህይወቱን የሚያስቀጥልለትን ውሃ ንቆ እጆሮ ላይ ለሚንጠለጠል ዓለም አዝቅድሚያ ሰጥቷል ለምሳሌ ቅድም ቤተልሔም አራስናትም አርኪቴክት ናትም ተብሏል እንግዲህ ሰው ህንጻም ትሰራለች ማለት ነው በሌላ ቋንቋ አይደል በአራስነቷ ሰው ሰርታለች በአርኪቴክት ደግሞ ህንጻ ትሰራለች ሁለቱንም መገንባት ቀላል አይደል ባሏ እድለኛ ነው እውነቱን በነገራችን ላይ ከዛ ቀደም ብሎ የቀረበው ሐሳብ ምንም አልገባኝም ይገርማችሁ አይን ይጠይቃል ማለት ነው እንግዲህ እና ምን ለማለት እንደፈለጉ ወጣቶች አልገባኝም አይናሞቹን ጠይቄ ለመረዳት ሞክራለሁኝ ጊዜን አባከኛለሁና ያንን መከፈል ፈልጋለሁኝ አልገባኝም ሐሳቡን ጥሩ ሐሳብ ነው ያቀረቡት ግን እኔ ስላልገባኝ ነው ምክንያቱም ለኔ ብቻ አላቀርቡ ለእናንተ ጭምር ስለሆነ የገባችሁ ገዝታችኋል ሐሳቡን እኔ ደግሞ ጠይቄ ገዛችኋለሁኝ